ደስ ደስ ያ ኮስታራው መሪ ናይ ስራሕ ባህሪ ይገባኛል ፍቅሪ ሰላም የናፈቀን አንድነት የራቀን ችግር ያደቀቀን በላንተው አስታርቀን ሰላም በሲዩ እናንተም ጸልዩ አንድ መሆን ያለብን ለሱ ታዲያ አንድ ስንሆን ለምንድን ነው የሚያማችሁ እንፈራለን እሱን እናውቃለን እውነቴን ነው ይሄው እርሶ ከመጡ 5 ዓመት እስካሁን በጦርነት ነው ያለነው እያለቀን ያለው ህዝቡ ነው እያለቀ ያለው እጭት የሚባልኛ አንፈልግም ቆይ ሰላም የሚመጣው በጦርነት ብቻ ነው በግድያ በጦርነት መሆን የለበት ግን አላመኑበትም ስንቱኛ ምን ዘጋየው ቆይ ከጦርነት ሰላም አያዋጣም ያዋጣል ይሄን እሱም ያረጋግጣል አመሰግናለሁ እና እንዴት እንስራ በጋራ እርግጠኞች ናችሁ እርግጠኛ ዋው ቆርጣችኋል ማለት ነው ቆርጠን ተነስተናል ኤርትራኖች ግን ለምንድን ነው ሰው የሚወዳችሁ ልጅስ አለና እና በቁንጅና አሸንፋችሁ ታውቃላችሁ በተደጋጋሚ ስለዚህ የምን ተምሳሌት ናችሁ የፍቅር ዶክተር አብይ ኢሳያስ ግን ምንድን ነው ሰውማ ሰው ነው ግን ምን አይነት ሰው ነው ጉልበታም ነው እና በጉልበቱ ምን ያደርጋል ሊያጠፋ ይችላል ግን እኮ አብይን ሊያጠፋ ይችላል ይባላል ምን ይባላል ብቻ ይችላል እንጂ አይችልም ታዲያ እንደሱ አትልም እስከን ረጋበል እሺ የምጠጣው ብርቱካን የሚል ውሃ ነው ኧረ ተሳስተዋል ፓፓያ የሚል ውሃ ነው ወይ ፓፓያ ጌታዬ ኧረ ተሳስተዋል ማንጎ የሚል ውሃ ነው ጭቃ የሚል ሊባል ይችላል ሊባል አይችልም ቆይ ይሄ የማን ስትራቴጂ ነው የአብን ስትራቴጂ ያረጋጉት እንጂ የኢዜማ አይደለም የኢዜማ አይደለም እሺ የኔ ዓለም አይ ውሃ ገርሞ እኮ ነው ውሃ በጣም ውስብስብ ነገር ነው እንዴት ማለት ይሰማል ውሃ አረገኝ ቀይ ባህር ብታገኝ ማለት ቀይ ባህርም ይሰማል አንደኛው መታየት ያለበት ቀይ ባህር ነው ነፍስ ባህር እውነትም ነፍስ ይማር አሁን ስለ ቀይ ባህር ብታወራ ማን ይሰማል ማንም አይሰማኝም እንዴት አወቁ ሁሉም ሰው የሚናገረው ይሄን ስለዚህ ወሬ ይቀይሩ ይሄን ጉዳይ ብዬ አልወስደውም አትሰሩ ይቅር ግን ለምን አነጋገርበትም እኔ አላምንበትም መደራደር እንችላለን ችግር የለውም እሺ የድርድራችን ሀሳብ ምንድን ነው ቀይ ባህር እንፈልጋለን ቀይ ባህር መብራት የሚጠፋው እንደው ምን አጠን ነው አባይ አልጎደለም የኛ ችግራችን ቀይ ሽንኩርት እንጂ ቀይ ባህር አይደለም የኔ ዓለም ነው የኔ ግርማ ሞገስ ያለ ደስ ያ ኮስታራው መሪ ናይ ስራሕ ባህሪ ይገባኛል ፍቅሪ